እግዚአብሔር አባቴ ነው። ሲደክመኝ የሚራራልኝ እሱ ነው። ውስጤ ባዶ ሲሆን የሚገባው እሱ ብቻ ነው። እምሮጠው ወደሱ ነው። የጎደለኝ ነገር የሚመለከተው እሱ ነው። የማይፈርድብኝ እሱ ነው። እግዚአብሔርን እንደ አምላክ ብቻ የምታውቅ ከሆነ ፈሪሳዊ ነው የምትሆነው፣ ፈራጅ ነው የምትሆነው። እግዚአብሔርን ግን እንደ አባት ስታውቀው ፈራጅ መሆን ታቆማለህ፣ ወዳጅ ነው የምትሆነው። ሕይወትህ ትክክል የሚሆነው እግዚአብሔርን እንደ አባት ሲገባ። በኃጢአት ምክንያት ያጣነው ለምለም የአትክልት ስፍራ አይደለም፣ ከእሱ ጋር ያለንን ፌሎሺፕ ነው ፌድ ያደረገበት። እግዚአብሔርን እንደ አባት እንዳንረዳው ነው። ሙሴ መጥቶ እንድንረዳው አላረገም። ነቢያት መጥተው እንድንረዳው አላረጉም። ኢየሱስ መጣና ግን እንዲገባን አረገ። አማኑኤል ሆነ። እግዚአብሔር ከኛ ጋር በሰፈራችን የሚውል ከኛ ጋር የሚበላ ከኛ ጋር የሚጠጣ ከኛ ጋር ህብረት የሚያደርግ ሆነና እግዚአብሔር አብ ለኛ ያለውን ፍቅር አሳየ። እግዚአብሔር አባቴ ነው። ሲደክመኝ የሚራራልኝ እሱ ነው። ውስጤ ባዶ ሲሆን የሚገባው እሱ ብቻ ነው። እምሮጠው ወደሱ ነው። የጎደለኝ ነገር የሚመለከተው እሱ ነው። የማይፈርድብኝ እሱ ነው። እግዚአብሔርን እንደ አምላክ ብቻ የምታውቅ ከሆነ ፈሪሳዊ ነው የምትሆነው፣ ፈራጅ ነው የምትሆነው። እግዚአብሔርን ግን